ሰሜን ኮሪያውያን በታሪክ ትልቁ የተባለውን የክሪፕቶ ከረንሲ ማጭበርበር እንደፈጸሙ ለሰሜን ኮሪያ መንግስት እንደሚሰሩ የሚታመኑ ክሪፕቶ መንታፊዎች ከዘረፉት 1.5 ቢሊዮን ዶላር የበይነ መረብ ገንዘብ ወይም ክሪፕቶ ከረንሲ 300 ሚሊዮን ዶላር በጥሬው ማውጣታቸው ተነግሯል። ላዛረስ ወይም አላዛር በመባል የሚታወቀው መንታፊዎች ቡድን ባይባይት ከተባለ የበይነ መረብ የገንዘብ ኩባንያ ትልቅ የዲጂታል ገንዘብ ዘርፏል። ከዚያ ጊዜ ጀምሮ መንታፊዎቹና የዘረፉትን ክሪፕቶ ወደ ገንዘብ ከመቀየራቸው በፊት እግር በእግር ተከታትሎ ማስቆም የአይጥና ድመት ጨዋታ ከሆነ ሰነባብቷል። ባለሙያዎች መንታፊዎቹ ቡድን የዘረፈውን ገንዘብ ወደ ሰሜን ኮሪያ ወታደራዊ መሳሪያ ማምረቻ ተቋም ለማስተላለፍ ቀን ከሌት እየሰሩ ቆይተዋል ይላሉ የክሪፕቶ መርማሪ የሆኑትና ኢሌፕቲክ የተባለው ድርጅት መስራች ዶክተር ቶም ሮቢንሰን። መንታፊዎቹን የገንዘቡን ዳና ለማጥፋት በሚያደርጉት ስራ እያንዳንዷ ደቂቃ ወሳኝ ነበረች፣ እንዲሁም በዚህ ረገድ እጅግ በጣም የተራቀቁ ናቸው ይላሉ ዶክተር ሮቢንሰን። በክሪፕቶ ዘረፋ ውስጥ ከተሳተፉት ወንጀለኞች መካከል እንደ ሰሜን ኮሪያ ክሪፕቶን ምርጥ አድርጎ የሚያጥብ በወንጀል የተገኘነ በይነ መረብ ገንዘብ ወደ ጥሬ ገንዘብ የሚቀየር የለም ብለዋል። እኔ እንደማስበው ይህን የሚሰራ ዘመን አፍራሽ መሳሪያና ለዓመታት ልምድ ያካበቱ በርካታ ባለሙያዎች ሳይኖራቸው አይቀርም። ተጨማሪም በየቀኑ ለጥቂት ሰዓታት ብቻ እረፍት እንደሚወስዱ ከተግባራቸው እንረዳለን። ምናልባትም ክሪፕቶ ወደ ጥሬ ገንዘብ እንዲለወጥ በፈረቃ ይሆናል የሚሰሩት። ኢሌፕቲክ ከባይባይት ጋር በተያያዘው በሰራው ትንታኔ 20 በመቶ የሚሆነው ገንዘብ የገባበት አይታወቅም። ይህም ማለት ገንዘቡ የውሃ ሽታ ሆኗል ማለት ነው። አሜሪካና አጋሮቿ ሰሜን ኮሪያን ከቅርብ ዓመታት ወዲህ ያገዛዙ ወታደራዊና የኒውክሌር ማበልጸግ በገንዘብ ለመደገፍ በደርዘን የሚቆጠሩ የመረጃ ጠላፊዎችን ፈጽመዋል ሲሉ ይከሷቸዋል። ባለፈው የካቲት 14 ወንጀለኞች ከባይባይት አቅራቢያ በሚስጥር የገንዘብ ዝውውርን በመመንተፍ ድርጅቱ ወደ ራሱ አካውንት የላከ መስሎት ወደ መንታፊዎቹ ልኳል። የድርጅቱ ስራ አስፈጻሚ ቤንዙ ገንዘቡ እንዳልተወሰደ ለደንበኞቻቸው ማረጋገጫ ሰጥተው ነበር። ዘረፋው ከተፈጸመበት ቀን ጀምሮ መረጃ መንታፊዎቹ ጥሬ ገንዘቡን አውጥቶ መጠቀም እንዳይችሉ ክትትል ሲደረግባቸው ቆይቷል። ድርጅቱ ከዝርፊያው በኋላ የተዘረፈውን ገንዘብ ብድር ወስዶ መተካቱን የገለጸ ሲሆን በላዛረስ ቡድን ላይ ዘመቻ መክፈቱን አስታውቋል። መንታፊዎቹን የዘረፉት በይነ ገንዘብ በሚታወቁ ማስተላለፊያ አገልግሎቶች እንደ ዶላር ባሉ መደበኛ ገንዘቦች ለመቀየር ከሞከሩ ገንዘቡን መያዝ ይቻላል። ባይባይት ላዛረስን ወይም አላዛር የተባለውን የሰሜን ኮሪያ ክሪፕቶ መንታፊ ቡድን ላጋለጠ ዳጎስ ያለ ገንዘብ እሸልማለሁ በሚል ባወጣው ማስታወቂያ ላይ የህብረተሰቡ አባላት የተዘረፉትን ገንዘቦች እንዲፈልጉና በተቻለ አቅም እንዲታገዱ እንዲያደርጉ ጠይቋል። ሁሉም የክሪፕቶ ግብይቶች በህዝብ ብሎክቼን ስለሚታዩ ገንዘቡ በላዛረስ ወይም አላዛር ቡድን ሲዘዋወር መከታተል ይቻላል። ጠላፊዎቹ ኮይኖቹን ወደ መደበኛ ገንዘብ ለመቀየር የዋናውን ክሪፕቶ አገልግሎት ለመጠቀም ከሞከሩና የክሪፕቶ ሳንቲሞቹ ከወንጀል ጋር የተገናኙ ናቸው ተብሎ ከታሰበ ሊታገዱ ይችላሉ። እስካሁን በዚህ መንገድ 20 የሚሆኑ ሰዎች 40 ሚሊዮን ዶላር የሚያወጣ የበይነ መረብ ገንዘብ እንዳይተላለፍ በማሳገድ ከ4 ሚሊዮን ዶላር በላይ የሽልማት ገንዘብ ተቀብለዋል። ባለሙያዎቹ ግን ሰሜን ኮሪያ የክሪፕቶ ከረንሲ ገንዘብ በመመንተፍና ደብዛውን በማጥፋት ረገድ ያላትን ልምድ ከግምት በማስገባት የቀረውን ገንዘብ ለማስመለስም ብዛም ተስፋ አይታያቸውም። በበይነ መረብ ወይም ሳይበር ደህንነት ላይ የሚሰሩ ዶክተር ዶሪት ዶር ሰሜን ኮሪያ በጣም ዝግ የሆነ ስርዓትና የተዘጋ ኢኮኖሚ ያላት በመሆኑ ለጠለፋና ለገንዘብ አጠባ ምቹ የሆነ ኢንዱስትሪ ፈጥራለች። ነገር ግን የሳይበር ወንጀል የሚያስከትለውን አሉታዊ ስም ግድ አይሰጣትም ብለዋል። ሌላው ችግር ደግሞ ሁሉም የክሪፕቶ ኩባንያዎች ለመረዳዳት ፈቃደኛ ለመሆናቸው ነው። ባይባይት ክሪፕቶን ወደ ገንዘብ የሚቀይረው የኤክስሲኤች ወንጀለኞችን ገንዘብ እንዳያወጡ አላደረገም በሚል ተከሷል። በዚህ ልውውጥ ከ90 ሚሊዮን ዶላር በላይ በተሳካ ሁኔታ መቀየር ተችሏል። በኢሜል ማንነቱ በይፋ የማይታወቀው የኢኤክስሲኤች ባለቤት ጆሃና ሮበርትስ ወንጀላውን አስተባብሏል። ድርጅታቸው ከባይባይት ጋር ለረጅም ጊዜ የዘለቀው ውዝግብ ውስጥ በመሆኑ መጀመሪያ ላይ ገንዘቡን ለማስቆም አለመቻላቸውን አምኗል። አክሎም ቡድኑ በእርግጠኝነት ኮይኖቹ ከጠለፋው የተገኙ መሆናቸውን እርግጠኛ እንዳልነበር ተናግሯል። አሁን በትብብር እየሰራ መሆኑን ከገለጸ በኋላ ነገር ግን የክሪፕቶ ደንበኞችን የሚለዩ መደበኛ ኩባንያዎች ግለሰቦቹንና ማንነታቸውን ይፋ የሚያደርጉ ተጠቃሚዎችን እያጭበረበረ ነው ሲል ተከራክሯል። የሰሜን ኮሪያ ከላዛረስ ቡድን ጀርባ መኖሯን አምና አታውቅም። ነገር ግን በዓለም ላይ ያላትን የመመንተፍ ብቃት ለገንዘብ ጥቅም የምትጠቀም ብቸኛ ሀገር መሆኗ ይገመታል። ከዚህ ቀደም የላዛረስ ቡድን መንታፊዎች ባንኮችን ኢላማ ያደረጉ ቢሆንም ባለፉት 5 ዓመታት ግን የክሪፕቶ ኩባንያዎችን በማጥቃት ረገድ ልዩ ክህሎትን አዳብረዋል። እንዲህ አይነት ማጭበርበርን ለማስቆም ጥቂት መንገዶች ብቻ ያሉ በመሆኑ ኢንዱስትሪው በጥሩ ሁኔታ ደህንነቱ የተጠበቀ አይደለም። ከሰሜን ኮሪያ ጋር የተገናኙ የቅርብ ጊዜ በይነ መረብ መንታፊዎች እነዚህ ናቸው።
በ2014 ሶኒ በተባለው የፊልምና ኤሌክትሮኒክስ አምራች የተደረገ የሳይበር ዝርፊያ። በዚህም የተለያዩ ፊልሞች ቀስ በቀስ የተለቀቁባቸው ሲሆን ከተለቀቁት ፊልሞች መካከልም ፉሪ ይገኛል። በ2016 በባንግላዴሽ ባንክ የተደረገ የ81 ሚሊዮን ዶላር ዝርፊያ። በ2019 በአፕቢት ላይ የተወሰደ 41 ሚሊዮን ዶላር ዝርፊያ። በ2020 በኮቪድ-19 ዙሪያ ሪሰርች በሚሰሩ የመድኃኒት አምራች ድርጅቶች ጥቃት የደረሰ ሲሆን በ2022 መንጣፊዎቹ 600 ሚሊዮን ዶላር ክሪፕቶ የዘረፉበት የሮኒንግ ብሪጅ ጥቃት። በ2023 በአቶሚክ ዋሌት ላይ በተሰነዘረ ጥቃት ወደ 100 ሚሊዮን ዶላር በሚጠጋ ክሪፕቶ ተሰርቋል። እነዚህ ዝርፊያዎች ከብዙዎች በጥቂቶቹ ሲሆኑ በአውሮፓውያኑ 2020 አሜሪካ ሰሜን ኮሪያን የላዛረስ ቡድን አባላት ናቸው በሚል ወንጀላ በሳይበር ወንጀል የሚፈለጉ ግለሰቦችን ዝርዝር ውስጥ አካተዋቸዋለች። ከነዚህም መካከል ፓርክ ጅን ሆንግ ይገኝበታል። ነገር ግን ግለሰቦቹ ሀገራቸውን ለቀው ካልወጡ በስተቀር ሊያዙና ሊጠየቁ የሚችሉበት እድል በጣም ጠባብ ነው። ይህ ሁሉ ሲሆንና ስሙ በከባድ የወንጀል ድርጊት እየተጠለጠለ የሚገኘው ከአብዛኛው ዓለም ተነጥላ የምትገኘው የሰሜን ኮሪያ መንግስት በማስተባበል ራሱን ለመከላከል ምንም ያለው ነገር የለም።